እንዴት አረፈዳችሁ የተከበራችሁ የቲክቶክ ቤተሰቦቼ ቤተሰብ ካልሆናችሁ የፕላስ ምልክቷን ወይንም የመደመር ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አርሰናሎች የእንግሊዝ ፕሪሚየር ሊግ ዋንጫን ወይንም የአውሮፓ ሻምፒዮንስ ሊግ ዋንጫን የሚያሸንፉ ከሆነ በሜይ 31 ወይንም በእኛ አቆጣጠር በግንቦት 24 በእንግሊዝ ጎዳናዎች ወይንም በለንደን ጎዳናዎች ለመዞር ለፖሊስ ፕሮግራም እንዳላቸው ማሳወቃቸውን ዴሊ ሜል አስነብቧል። መድፈኞቹ እንደሚታወቀው የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን 3 ጨዋታዎች ብቻ እንደሚቀራቸው ይታወቃል። ነገ በለንደን ስቴዲየም እጅግ ወሳኝ የተባለ ጨዋታን ከዌስትሃም ዩናይትድ ጋር የሚያደርግ ይሆናል። እንደሚታወቀው ዌስትሃም ዩናይትድ አሁን ባለበት 17ኛ ደረጃ በቀጣይ የውድድር ዓመት ከእንግሊዝ ፕሪሚየር ሊግ የሚወርድ ይሆናል። ይሄንንም ተከትሎ ለአርሰናል በለንደን ስቴዲየም ከፍተኛ የሆነ ፈተና ይጋርጣል ተብሎ ይጠበቃል። የዌስትሃሙ አሰልጣኝ ኑኖ ስፕሪቶ ሳንቶም በሜዳችን በመሆኑ ይሄ ጨዋታ እናሸንፋለን ነገር ግን የምንገጥመው ጠንካራ ተጋጣሚ የሆነውን አርሰናል ነው በማለት እንግዲህ አስተያየታቸውን ሰጥተዋል። ሌላ ሁለተኛው ጨዋታ የሚያደርጉት ደግሞ ከበርንሌ ጋር ነው። በርንሌ ከእንግሊዝ ፕሪሚየር ሊግ ሙሉ ለሙሉ መውረዱን አረጋግጧል። እንዲሁም አርሰናሎች በፍላይ ኤሚሬትስ ስለሚጫወቱ ይህን ጨዋታም የማሸነፍ እድላቸው እስከ 90% ይሆናል። በእግር ኳስ የሚሆነው ባይታወቅም ግን እጅግ ከፍተኛ እንደሆነ ነው የሚጠበቀው። ሶስተኛ ጨዋታቸውን የሚያደርጉት እንግዲህ ከክሪስታል ፓላስ ጋር ነው። ክሪስታል ፓላስ እንደሚታወቀው በኮንፈረንስ ሊግ ለፍጻሜ ማለፋቸው ይታወቃል። ይሄንንም አስመልክቶ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ከዚህ በኋላ በሚኖረን ጨዋታ ተጫዋቾቻችንን ሮቴት ወይንም እያፈራረቅን እንጠቀማለን ማለታቸው ምናልባት ለአርሰናል በመጨረሻው ጨዋታ ላይ በቤንች ላይ ያሉ ተጫዋቾችን ሊጠቀሙ እንደሚችሉ ይጠበቃል። እንዲሁም ክሪስታል ፓላሶች ከአርሰናል ጋር ከተጫወቱ ከ48 ሰዓታት ወይንም 48 ሰዓታት ባልሞላ ጊዜ ውስጥ በኮንፈረንስ ሊግ በፍጻሜ ስለሚጫወቱ ሙሉ ለሙሉ በቤንች ይገባሉ ተብሎ ነው የሚጠበቀው። ለአርሰናል ዋንጫውን የሚያሸንፍበት ጨዋታ ይሆናል። ለክሪስታል ፓላስ ደግሞ ቀላል የመርሃ ግብር ማሟያ ነው። እንዲሁም አርሰናል ኤብሬቼ ኢዜን ከክሪስታል ፓላስ በሚያስፈርምበት ጊዜ የፕሪሚየር ሊጉን ዋንጫ የሚያሸንፉ ከሆነ የ10 ሚሊዮን ዩሮ ተጨማሪ ክፍያ ለክሪስታል ፓላስ እንደሚሰጡ በውላቸው ላይ አካቶ ነበር። ስለዚህ ይሄንንም ተከትሎ ክሪስታል ፓላሶች አርሰናል የፕሪሚየር ሊጉን ዋንጫ የሚያሸንፍ ከሆነ 10 ሚሊዮን ዩሮ ከአርሰናል የሚያገኙ ይሆናል። በነገራችን ላይ አርሰናል የአውሮፓ ሻምፒዮንስ ሊግ ጨዋታን ካደረገ 24 ሰዓት ሳይሞላው ነው እንግዲህ አርሰናሎች በለንደን ጎዳና ከደጋፊዎቻቸው ጋር ይሄንን የዋንጫ አሸናፊነት ክብረ በዓል አንድ ላይ የሚያከብሩት። ምክንያቱም ለዓለም ዋንጫ ተጫዋቾች ስለሚሄዱ በቶሎ ለመሸኘት እንደሆነ ነው ዴሊ ሜል ያስነበው። በነገራችን ላይ በፌስቡክ ገጻችን ማራኪ ስፖርት ኢትዮጵያ ከ228,000 በላይ ተከታይ ያለው ገጽ አለ። አርሰናል ይሄንን ዋንጫ የሚያሸንፍ ከሆነ ወይንም ሁለቱንም ዋንጫ ወይንም የእንግሊዝ ፕሪሚየር ሊግ ዋንጫን ብቻ የሚያሸንፍ ከሆነ የዕለቱ ቀን ከለንደን ጎዳናዎች በማራኪ ስፖርት ኢትዮጵያ በቀጥታ የምናስተላልፍላችሁ ይሆናል። ስለዚህ ወደ ፌስቡክ እየሄዳችሁ ገጻችንን ላይክ እንድትሉ በትህትና እንጠይቃለን። መልካም ቀን ይሁንላችሁ።